ጳጳስ ሲያጨስ ነው አይቻለሁ። ጳጳስ እያጨሰ ምን ትላላችሁ? እስቲ አሁን ሲጋራውን ቡል እያደረገ መጥተው እጁን ሳም አድርገው ይሄዳሉ ምእመናን። ሰላም ዩቲዩብ እንዴት ናችሁ? ሁሉ ሰላም ነው ወይ? ዛሬም በአዲስ ቪዲዮ ተመልሻለሁ። እሱም ምንድነው እኔ ህይወቴ ላይ በጣም የተጠቀምኩባቸውና የጠቀሙኝ እናም በእኔ እድሜ ላላችሁ ወጣቶች በጣም ያስፈልጋል ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ዛሬ መጥቻለሁ። በዩቲዩብ እንዲሁም በተለያዩ ሶሻል ሚዲያ ፕላትፎርሞች ታውቋቸዋላችሁ። አባት ናቸው፣ በጣም ብዙ ወዳጅ ያላቸው ናቸው። ምክንያቱም እሳቸው ባስተማሩት ትምህርት ብዙ ሰው የህይወት ፍሬ አግኝቷል ብዬ አስባለሁ። የብዙ ሰው ህይወት ላይ ኢምፓክት ፈጥሯል ብዬ አስባለሁ። ስፔሻሊ በእኔ እድሜ ላላችሁ ወጣቶች እኔ አይቻቸው ህይወቴ ላይ የምጠቀማቸውንና በጣም የጠቀሙኝን የእሳቸውን ምክር ወይ ደግሞ ስብከታቸውን ማለት ይቻላል ስብከታቸውን በተለያየ አጋጣሚ የማየት እድል ሊኖራችሁ ይችላል። ምክንያቱም ስብከታቸው በጣም ፓወርፉል እና የብዙ ሰዎችን ህይወት የቀየረ ነው። እኔ ዩቲዩብ ኮንተንቴ ወይ ደግሞ የምሰራው የቪዲዮ አይነት መንፈሳዊ ቪዲዮ አይደለም ዩቲዩብ ላይ የምሰራው፣ ግን የመረጥኳቸው ቪዲዮዎች የእሳቸው ሆኖ በየትኛውም ሃይማኖት ላይ ላለ በየትኛውም እድሜ ላይ ላለ ሰው ማስተማር የሚችል ህይወት ቀያሪ የሆነ መልእክት ማስተላለፍ የሚችል ቪዲዮዎች ናቸውና እኔ በጣም እነዚህን ቪዲዮዎች መርጬ አይቻቸው አስቤባቸው ሶሻል ሚዲያ ላይ ይዣቸው በመጣ ወይ ደግሞ ዩቲዩብ ላይ ይዣቸው በመጣ በጣም ብዙ ሰው ይጠቀምበታል ብዬ ስላሰብኩ እና ደግሞ ስብከት ሲሆን ረጅም ይሆናል ወይ ደግሞ የመንፈሳዊ አስተምሮ ረጅም ሊሆን ይችላል። ግን የተቆራረጡ አጫጭር ቪዲዮዎች ሲሆኑ ለማስተማርና ለመረዳት ለማየትም በጣም ቀለል ይላሉ ብዬ ስላሰብ ሰብሰብ አድርጌያችሁ ይዣቸው መጥቻለሁ። ኤኒቲንግ የምትፈልጉትን ነገር ኮሜንት ላይ በነጻነት መግለጽ ይቻላል። ይሄ ቪዲዮ በጣም ብዙ ሰዎች ጋር እንዲደርስና ብዙ ወጣቶች አይተውት እንዲማሩበት ላይክ አድርገን እንደተለመደው እንጀምራለን ማለት ነው። ወደ ቪዲዮ። አንድ ነገር ልንገራችሁ። አንድ ሰው እግዚአብሔርን ወደደ የሚባለው የሚጸድቅበትን ቀመር እየፈለገ ስለሚሰራ ሳይሆን እግዚአብሔር የሚጠላውን ነገር ለእግዚአብሔር ብሎ የተወ እንደሆነ ያችናል። ስለዚህ የሚጠላቸው የእግዚአብሔር ጠላቶች ኃጢአት ናቸው። እግዚአብሔር አሁን የምንጸልይ ለምን ይመስላችኋል? የምንጸልይ አሁን እግዚአብሔርን ስለምንወደው ነው። ይሄን የሚያደርግ ሰው ካለን ይሸልመዋል። የምንቆርብ አሁን እግዚአብሔርን ስለምንወደው ነው አይደለም። ካልቆረብኩ ጥሩ አይደለም ብለን ነው የምንቆርብ። የምንጸልይ ካልጸለይኩ ጥሩ አይደለም ብለን ነው የምንጸልይ። ቤተክርስቲያን ሄደው ጥሩ አይደለም ብለን ነው የምንጸልይ። ጥሩ አይደለም ማለት ለኛ የሚመጣብንን አስበን ነው እንጂ እግዚአብሔርን ወደነው አይደለም የምናደርገው ማለት ነው። እግዚአብሔርን መውደድ ግን መገለጫው የመጀመሪያው ለእግዚአብሔር ብዬ እስኪ አንድ ነገር ልተውን። አብዛኞቻችን በየትኛውም ሃይማኖት ላይ ነው አብዛኞቻችን ብዙ ነገር የምናደርገው ኃጢአትን ከሰራን በኋላ ለሚመጣብን ነገር ፍራቻ ብለን ወይ ኃጢአት ከመስራት የምንከለከለው ወይ የምንሰግደው የምንጸልየው ምናምን ግን የፈጠረንን አምላክ ወደን የምናደርገው ነገር ለሱ ብለን ማለት እንደዚህ አይነት ሰዋዊነት ደስ አይል። ለፈጣሪ ብዬ የሆነ ነገር መተው በቃ ምን ያህል የሚያምር ወጣት ያደርገኝ። እንኳን ለፈጣሪ በቃ ለወደድነው ሰው እንኳን የማይወደውን ነገር እሱ ደስ የማያሰኘውን ነገር መተው በቃ ይሄ ሰዋዊነት ነው። አንድ ቀን ለአንድ ሰዓት ወይም ለሁለት ሰዓት ቁጭ በሉና ወረቀትና እስክሪብቶ የያዛችሁ እኔ ማን ነኝ ብላችሁ ጻፉ። ሌብነቱንም ታውቁታላችሁ፣ ዝሙቱንም ታገኝ እንደው እኔ ማን ብላችሁ ኃጢአታችሁን በሙሉ ዘርዝሩት፣ ጻፉት። እኔ ነግሬያችኋለሁ እንዳትረሱት። ኋላ ደግሞ እግዚአብሔር ምን አደረገልኝ ብላችሁ ደግሞ ጻፉት። የዚያን ጊዜ እንባ ማግኘት እንችላለን ማለት ነው። አሁን እንባ የለም። ቢለቀስ ግን እግዚአብሔር ለሀገር ሰላም ያመጣል፣ መፍትሄም ያመጣል፣ አንድነትም ይመጣል። መረጋጋትና ከራስ ጋር መሆን። ራሳችንን እናዳምጥ። እውነቴን ነው። ቁጭ ብለን እናዳምጥ እንደው ምን እንደሆነ። አንዳንድ ጊዜ እንደው ከሰው ተለይቶ ራሱ እንኳን አንድ ቀን ራሱ ቁጭ ማለት ብቻ ነው። ዝም ብሎ ቁጭ ማለት ዝም ብሎ እኮ ነው። ምንም ሳትጸልዩም ቢሆን እውነቴን አንድ አቡነ ዘበሰማያት ጧት አድርሳችሁ ቁጭ ብላችሁ ዝም ብላችሁ አስቡ እስኪ። ቆይ እኔ ማን ነኝ? ስሜ ማን ነው? እኔ ምንድን ነኝ? ሰው። እኔ ምንድን ነኝ? ክርስቲያን። አሁን ምን እያረኩ ነው? እንደዚህ። ትናንትና ምን እያረኩ ነበር? እንደዚህ ሊሆን የቻልኩት በምን ምክንያት? እንደዚህ የደረሰባቸው አባቶችና እናቶች እንዴት ብለው አለፉት? እንደዚህ አድርገው። አሁን እኔ ማድረግ ያለብኝ እንዴት ነው? እንደዚህ። ይሄን ሳደርግ ለወደፊት የሚገጥመኝ እንቅፋት ምንድነው? እንደዚህ። ለዚያም መወስደው መፍትሄ ምንድነው? እንደዚህ ብሎ ማሰብ ይፈልጋል። አሁን እኮ ማሰብ የለም፣ የሚያስብ እኮ ሰው የለም። ይቅርታ ስለጠቀለልኩ ግን ስለማናስብም ጭምር ሰይጣን ምንድነው የሚያደርገን ካላችሁ እንዳናስብ ነው የሚያደርገን። ቁጭ ብለን እንድናስብ አያደርግም። የፈለገ ቢሆን አይናችን በእንቅልፍ እስከምትከደንባት ቅጽበት ድረስ እንዳናስብ ነው የሚያደርገን። እንዳናስብ እያደረገ መተኛት፣ ከዛ ሳናስብ አድረን መነሳት፣ ሳናስብ ወጥተን መሄድ፣ ሳናስብ ውለን መግባት፣ ሳናስብ አምሽተን መተኛት። በቃ
መዞር ማለት ነው። እንደዚህ እንዳይሆን እግዚአብሔር ጠርቶናል። የጠራን ለምንድን ነው ማለት እኔ ለምንድን ነው የጠራኝ? ለጵጵስና ነው ለክህነት ነው እንዳትሉ ደግሞ እኔ የጠራን ለምንድን ነው ካላችሁ መንግስቱን ሊያወርሰን ነው የጠራን። የሹመት ዲቁና ጵጵስና ቅስና አይደለም፣ መንግስቱን ሊያወርሰን ጠርቶናል። አሁን ያለንበት ጄኔሬሽን ላይ በጣም ዲስትራክት የሚያደርግን በጣም ብዙ ነገር አለ፣ እንዳናስብ የሚያደርግን ማለት ነው። አይ ቲንክ ሰይጣንም የሚጠቀምብን በዛው ይመስለኛል። የምናሳልፍበት ቦታ፣ የምንውልበት ቦታ፣ የምናደርጋቸው ነገሮች እንዳለ ዲስትራክሽን ናቸው። ውጤት የሚኖራቸው በትክክለኛው ሰዓትና መንገድ ስንጠቀማቸው ነውና ራሳችን በጣም ቦታ መስጠት እንዳለብንና የምናስብበት ከራሳችን ጋር የምንነጋገርበት ጊዜ እንደሚያስፈልገን ተምረናል። ምክንያቱም ሰይጣን የሚባለው ጠላት እንኳን የሚፈልገው ያንን ነገር ነው ማለት እንዳናስብ ነው የሚያደርግ። ምክንያቱም ካሰበ የሰው ልጅ ምን እንደሚሰራ ያውቃል። በትክክለኛ አይምሮ ከተጠቀመ ምን እንደሚያደርግ ያውቃል። ከራሳችን አይምሮና ከልባችን ጋር በደንብ መነጋገርና ለራሳችን ጊዜ መስጠት እንደሚያስፈልገን ተምረናል። እናንተስ? ሰርታችሁ ባልተሳካላችሁ ነገር አትጨነቁ። ትቀጠራላችሁ፣ ትባረራላችሁ። 3-4 ጊዜ ንግድ ትከፍታላችሁ፣ ትከስራላችሁ። አትጨነቁ። አሁንም ሞክሩ፣ አይሳካ። በደስታና በሰላም ኑሩ። ጥራችሁ ባልተሳካ ነገር አትጨነቁ። ለምን ድሃውንንስ አንሞትም? ሰነፉነን አንሙት እንጂ ድሃውንንም አንሙት። ምን ችግር አለው? 3 ክንድ ከስንዝር መገነዣ ብቻ አይደለም ይከተልን? ምን ይዘ ነው ምን ይነግራል? የለም። ስለዚህ ለምንስ ድሃ ነው? ድህነታችሁን ለስንፍና ማስረጃ አታድርጉት እንጂ የታባቱ ለምን ድሃ አልሆንም ብላችሁ አትስነፉ። ሰርታችሁ ድሃ ከሆናችሁ ግን እግዚአብሔር ይመስገን በሉ። እስኪ አንድ ጊዜ እግዚአብሔር ይመስገን በሉ። እግዚአብሔር ስሩ ነው እንጂ ተጨነቁ አላለም። እና አትጨነቁ። እኔ ከማን በልጬ ነው? አብርሃም በድንኳን እኮ ነው የኖረ። ጌታዬ ወይ የዚህን ያህል ምን በድዬ ነው ጥሩ ስራ ማሰራኝ? ሕይወቴ በመባከን አለቀ፣ ለምን አታሳካልኝም? የብዙ ምዕመናን ጥያቄ ነው። አብርሃም እድሜ ልኩን በድንኳን አይደል እንዴ የኖረ? እኛስ ከአብርሃም እንበልጣለን? ይስሐቅ በድንኳን ነው የኖረ። ያዕቆብ እግዚአብሔር ሌሊት ተገልጾ ትግል የፍቅር ትግል ሲታገለው ያደረው ያዕቆብ፣ እግዚአብሔርን እንደዚህ አቅፎ ያደረው ያዕቆብ የኖረው በድንኳን። ሰው እንደፈለገው ያስብ፣ እንደፈለገ ማሰብ ይችላል። ብቻ ልንገራችሁ፣ ሰዎች ስለገመቱን የሚበላሽ ማንነት የለም አለ። እግዚአብሔር ብቻ የሚያውቀው ማንነታችን ላይ ነው መጨነቅ። እግዚአብሔር የሚያውቀው ማንነታችን ላይ እንጨነቅ፣ እንስራበት። ሰዎች ስለሚሉት ጉዳይ ግን ሰዎች አሉም አላሉም የሚፈጠርም የሚጨመርም የሚቀነስም ማንነትም ክብርም የለም። እንደዚህ ብሎ ማሰብ ሰው እንደመሰለው ያስባል። እንደመሰለው ነው የሚያስበው። ወሬ ሰምቶ ያስባል፣ እንደለመደው ያስባል፣ እንደ ቀድሞ እውቀቱ ያስባል፣ በመንፈሳዊ መጠኑ ልክ ያስባል፣ በእድሜው ልክ ያስባል። ሰው እንዳቅሙ ነው የሚያስበው። እንዳቅሙ ያስባል። ግን የሚያስበው በዚህ መጠን ነው ማለት ነው። በቃ ይሄ ሐሳብ አልገዛችሁ ማለት ሰዎች ምንም ሊሉ ይችላሉ። እናንተ መጥፎ ቦታ አትገኙ፣ እናንተ መጥፎ ቦታም ልንገኝ እንችላለን፣ ያልሆነ ነገርም ልናደርግ እንችላለን፣ ደካማ ስለሆንን ማለት ነው። ግን ማድረግ ያለብንን ነገር ስናደርግ ዓላማችንን ይዘን ስንሄድ አእምሯችን የሚፈልገው ልባችን የሚመኘውን ነገር ስናደርግ አት ዘ ሴም ታይም ሰዎች ምንም ሊሉ ይችላሉ። ሁሌ የምንነጋገረው እኮ እኛ በእኛ እድሜም ሆነ የምንነጋገር ሰው ምንም ይበል ምን አገባኝ። ያ ማለት ከባህላችን ከሃይማኖታችን እንውጣ ሳይሆን እኛ ያመንበትና ልክ የመሰለን ነገር ለማድረግ የሰውን ትችት በመፍራት ከምንፈልገው ነገር እንዳንቀር ያደርገናል። እና ዋናው ነገር ልቤ ላይ ያለው እውነት እንደሆነ እንድረዳ ያንን እንዳስብ እንድገነዘብ አድርጎኛል። ስለዚህ ይህን ቪዲዮ አይቼ ይህን ትምህርት ተመሬ ሰው ምን ይለኛል ብዬ ከዚህ በኋላ ልፈራ አልችልም። ልክ የሆነ ነገር የመሰለኝን ነገር እስካደረግኩኝ ድረስ ማለት ነው። ፍቅር ማለት ልዩነትን አቁሞ አንድነት ላይ ማተኮር ነው። እንደሱ ነው። ፍቅር ማለት ሰዎችን መረዳት ነው። መረዳት የሰዎችን ሐሳብም ሆነ ኑሮ በራሳችን ቦታ ቁመን ሳይሆን በራሳቸው ቦታ ቁመን ማሰብ ነው። ሕፃን ሲያወራ እንደራሱ ነው የምንረዳው፣ እንደኛ ነው እንደራሱ ነው የምንረዳው። ወደሱ ወርደን ነው የምንሰማው። ፍቅር ማለት ወደምንወዳቸው ሰዎች ሂደን መረዳት መቻል። እምነት፣ ተስፋ፣ ፍቅር ሲጀመር አምላክ ራሱ እኮ ያለበት ተቀምጦ አይደለም አይደል? እኛን ያየን ካለበት ወርዶ ነው ፍቅርን ያሳየን። ስለዚህ ያ ራሱ አንድ በጣም ትልቅ ትምህርት ነው። ስለዚህ ሰዎችን ስወድ፣ ሰዎችን ሳፈቅር፣ ሳከብር እነሱ ያሉበት ቦታ ላይ ቆሜ እንዳያቸው፣ እንድረዳቸው፣ የምር መውደዴን እንዳሳያቸው ያደርገኛል። ቪዲዮ ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። እውነቴን የምነግራችሁ
ጌታ ሆይ ለምንድን ነው እንዲሁ አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከስራ ተባረሩ፣ እንደገና ደግሞ ይሄ ቀደረ ተቃጠለብኝ፣ እንደዚህ አለብኝ፣ ጠልተኸኝ ነው ወይ? እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለት ነው። እንዲህ አድርገህ ትፈልገኛለህ ወይ? ራስቼህ ስለኖርኩ እማስታውስበት መከራ ሰጠኸኝ ተብሎ ነው መመስገን ያለበት። አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ ነው። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ። በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን። ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስንም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያለ አለን? ሰው ሊለምን ይችላል። የሚወደውን ሰው የሚያፈቅረውን ሰው በቃ ጥሩ ነገር እንዲያገኝለት ሊፈልግ ይችላል። የፈጣሪ ሲሆን ግን ይለያል። አጠራሩ ራሱ ሰው በሚጠራበት መንገድ አይደለም ፈጣሪ ሰውን የሚጠራ። ፈጣሪ የሆነ መከራ በህይወቴ ሲያበዛ ከኔ የፈለገው ወይ ደግሞ እኔ ያጎደልኩት በፊት አድርገው የነበረ ግን አሁን የተውኩት፣ በፊት አጠንክሬ ያስኩት ነገር አሁን የለቀቅኩት፣ ድሮ እሱ ከኔ የሚወድልኝ አሁን የተውኩት፣ አሁን የሰነፍኩበት ከኔ ያጣው ነገር ሊኖር ይችላል። ስለዚህ መከራ ፈተና መብዛቱ ወደሱ እንድመለስ እና ደግሞ እኔ ልጁን የመጥሪያ ደውል እንደሆነ እንዲሰማኝ አድርጎኛል። እናንተስ? ጳጳስ ሲያጨስ ነው አይቻለሁ። ጳጳስ እያጨሰ ምን ትላላችሁ? እስቲ አሁን ሲጋራውን ቡል እያደረገ መጥተው እጁን ሳም አድርገው ይሄዳሉ ምዕመናን። እኔ ባይኔ እኮ ነው ያየሁት። ትናንት ራሱ አይቻለሁ። ዛሬ ጠዋት ነው የገባሁት። ገብቶ ይቀድሳል። ቀድሶ ሲወጣ ሲጋራ እያጨሰ ነው የሚሄድ ቄሱ። አሁን የኢትዮጵያ ካህናት ይሄን ብታዩ አትሰቅሉንም? መሀል ከተማ ላይ ይሄ ሲጀመር ሪያክት ለማድረግ ስለማይመች እቺን ቪዲዮ እናልፋታለን። ሰው ትልቅ ነገር ነው። ሰው ጠልታችሁ እግዚአብሔር ማረኝ አትበሉ። ይኸው ጌታችን ኢየሱስ ክርስቶስ አምላክን ያህል ነገር አንድ ሰው ብሎ እኮ ነው የሄደው። ከበዓሉ በዓል ሰው ሁሉ በአይሁድ በዓለ ሃምሳ ነው። በአይሁድ ትልቅ በዓል ጌታ በእግሩ ተጉዞ የሄደው አንድ ሰው ለመፈወስ ነው። አንድ ሰው ትልቅ ክብር አለ። በአምላክ ደም ተለውጦ የተገኘ ነው አንድ ሰው። በአጠቃላይ ሰማይንና ምድርን ብትደምሩ አንድ ሰው ሊገዛላችሁ አይችልም፣ አይቻልም። ኤአይ የሚባለውን ሰውዬ ወደፊት ለኦርቶዶክሳውያን ፈተናችን ምን ሊሆን ይችላል ብዬ ጠየቅኩት። እመቤቴን ከልቤ መግራችሁ አንዱ ኤአይ ነው አለ። ከልቤ እኮ ነው የምነግራችሁ ማለት አንዱ የኦርቶዶክሳውያን ፈተና ኤአይ ነው ብሎ ራሱ አልነገረኝም። ገርሞኛል ይህ ሰውዬ ብዬ። ኤአይ ሰውዬ አይደለም፣ ደንቆሮ ነው እንዲያባ እንዳትሉ። ስለዚህ አሁን የምነግራችሁ ነገር የእግዚአብሔር ቤተሰቦች ለጊዜ ለቤተሰብ ጊዜ ለማዳመጥ የሚረባችሁን አዳምጡ፣ የማይረባችሁን ተውት። ቀጥሎስ ጊዜ ለመዳን በሉ። ለመዳን ጊዜ እንዲኖረን ደግሞ መጨረሻ ላይ ጊዜ ለማን? ጊዜ ለራስ። እግዚአብሔር በትክክለኛው ሰዓት ትክክለኛ ነገር ይሰራል። የሰው ልጅ ግን ሁልጊዜ እሱ በፈለገው ሰዓት ሲሰራለት ብቻ እግዚአብሔር የሚወደው ይመስለዋል። እግዚአብሔር ግን ትክክለኛው ሁሉ ሰናይ ዘገብረ በጊዜው መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ሁሉንም በጊዜው ውብ አድርጎ ሰራው ብሏል። በቃ ፈጣሪ ጊዜ ያለው ብዬ የመተውን አይምሮ እንዲኖረኝ አድርጎኛል። ግን ይህንን አይምሮ ማምጣት ባይዘው በጣም ከባድ ነው። ኖሮኛል ብዬ ራሱ እርግጠኛ አይደለሁ። ግን ደግሞ በህይወታችን መርህ ልናደርገው የሚገባ ፈጣሪ እንዳለና የሆነ ሰዓት ማድረግ ያለበትን ነገር በህይወታችን ላይ የሚያደርገው በሱ ጊዜ እንጂ በእኛ ካልኩሌሽን አይደለም። ያንን በደንብ እንድማር አድርጎኛል። እናንተስ? እና ከሳቸው ቪዲዮ ደግሞ የተመቻቸው የትኛው እንደሆነ ይሄ ቪዲዮ ተመችቶኛል፣ ከዚህ ቪዲዮ ይሄን ነገር ተምሬያለሁ ብላችሁ ኮሜንት ላይ ማሳወቅ ትችላላችሁ፣ መጻፍ ትችላላችሁ፣ በነፃነት ማለት ነው። ቪዲዮ በጣም ብዙ ሰዎች ጋር እንዲደርስ እንደዚህ አይነት በጣም ሰፖርቲቭ የሆኑ ቪዲዮዎች የሰው ህይወት ቀያሪ የሆኑ ቪዲዮዎች ናቸውና ብዙ ሰዎች ጋር እንዲደርስና እንዲማሩበት ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ ማድረግ ይቻላል እና የአምኖኒያስ ቤተሰብ መሆን ትችላላችሁ። እና ቀጣይ በሌላ ቪዲዮ መልሳለሁ። ቻው።